ሰላም ሰላም ቲዩብ እንዴት ናችሁ? ዛሬ ደግሞ እንግዲህ በውቢቷ ባህር ዳር አሪፍ ሆቴል ተከፍቷል እና እሱን ሆቴል ሁሉን ነገር እናሳያችኋለን። እንግዲህ ለትንሽ ጊዜ ጠፍተንባችሁ ነበር፣ ያው ክላስ ምናምን ትንሽ ቢዚ ስለነበር ነው። አሁን ዊነር ሆቴል ነው የምንገኘው። ዊነር ሆቴል ሆቴሎቹ ውስጡን ያለውን ነገር ምናምን አሪፍ የጾም ምግብ ውስጥ ያላቸውን ስፔሻል ነገሮች እንሞክራለን። ተከተሉ፣ ሌትስ ጎ ወደ ውስጥ ነው። እንግዲህ እስኪ ስለ ዊነር ሆቴል አንዳንድ ነገር ሆቴል እንግዲህ ያው አሁን በቅርብ የተከፈተ ሆቴል ነው። ብዙ ዲፓርትመንቶች አሉት። እንግዲህ ያው በአካል ምደን ስለምናያቸው እንግዲህ የሃውስ ኪፒንግ ዲፓርትመንት አለ፣ የምግብ ዝግጅት ዲፓርትመንት አለ፣ ፋይን አለ። አሁን ያለው እንቅስቃሴ አዲስ ከመሆኑ አንጻር ያው ጥሩ እንቅስቃሴ ነው ያለ። እናንተም በዚህ አጋጣሚ በመጣታችሁ ደስተኛ ነን። እኛም ደስተኛ ነን። እንግዲህ በወሬ ከሚይዛችሁ ያለውን ነገር ወደ ውስጥ እንከታተላለን። አብራችሁ ስንት አይነት የሮም አገልግሎት ነው የምትሰጡት? ጥንድ አልጋ አለ፣ ኪንግ ሳይዝ አለ፣ ስዊት አለ፣ አራት ነው። ስለዚህ እነሱ ማየት እንችላለን ማለት ነው። እሺ፣ ወደዛ እንሂድ። ይሄ ኪንግ ሳይዝ ነው ይባላል። ፈጣን የሆነ ዋይፋይ ኢንተርኔት አለው። የሚቲንግ ሀላቸው ነው። እናንተ በትምህርት ቤት ሆነ የተለያዩ ፓርቲዎች ሲኖራችሁ እነዚህን ፓርቲዎች እዚህ መጣችሁ ማክበር ትችላላችሁ። እንደምታዩት ቴራስ ላይ ነው። የባህር ዳር ነፋሻማ አየር እየተቀበላችሁ የሆኑ 24 ሰዓት የሆነ የሆቴል አገልግሎት እንደሚሰጡ ነው የተናገሩት። ስለዚህ ሁላችሁ መጣችሁ የዊነር ሆቴል የተለያዩ የሆቴል የምግብ አገልግሎቶች፣ የተለያዩ ሚቲንግ ሀሎች እንዲሁም ደግሞ ካፕል ስትሆኑ የፈለጋችሁትን አይነት የካፕል ሴርሞኒ ማክበር የምትችሉባቸው ኢቨንቶችን እዚህ ማዘጋጀት እንደምችሉ ያለን መረጃ ያሳያሉ። እዚህ ሆቴል ውስጥ ነው። እዛን ካጎበት ነው እዚህ ውስጥ አለ ወይተን ሰርቪስ ነው። እዚህ አካባቢ ወጣት እዚህ አካባቢ ማህበረሰብ የሚያስፈልገዋል በሚል ነው። ከዛ አንጻር እኛ ከሰው እያንዳንዱ ሰው ባለው በትንሽ ነገሮች
አመሰግናለሁ። ሼፍ አብዮት እባላለሁ። የምገኘው በዊነር ሆቴል በተለያዩ በባህር ዳርም ሆነ በተለያዩ ቦታዎች ላይ በሼፍነት የተዘዋወሩ ሰርቻለሁ ማለት ነው። አሁን ግን የምገኘው በዊነር ሆቴል በኤክስኪዩቲቭ ሼፍ ነኝ። ስለዚህ በኪችናችን ያለውን ፋስቲንግ ፉድ የጾምና የፍስክ ምግቦች አሉ። አሁን በአሁኑ ወቅት እንግዲህ ወቅቱን ያማከለ የጾም ምግቦች አሉ ወይም ፋስቲንግ ምግቦች አሉ። እነሱን እየሰራን አብረን ይሆናል። ቀጥታ ወደ ምግቡ የጾም ኮምቦ ይባላል። እንግዲህ የምንሰራው አሁን ይሄ የጾም ኮምቦ የኮምቢኔሽን ፉድ የሚባል ወይም ከተለያዩ የምግብ አይነቶች የሚሰሩ የምግብ ጥቅም ወይም ስብስብ ኮምቢኔሽን ወይም ኮምቦ ይባላል ማለት ነው። ይሄ የቤቱ ስፔሻል ነው። ፋስቲንግ ዊነር ስፔሻል ተብሎ የሚጠራው የምግብ አይነት ነው። እንግዲህ ቀጥታ ወደ ምግቡ እየሰራን እናሳያችኋለን። እንግዲህ ወደ ስፓይስ ስንሄድ ስፓይሶችን ስንቀመም እንግዲህ ለሰው ልጅ ምን ያህል ጠቃሚ ነው፣ ስፓይሶች ቢያንሱስ ጥቅሙ ወይም ጉዳቱ አለው የሚለውን ነገር አብረን በዚህ ማብራራት እንጀምራለን ማለት ነው። ምክንያቱም አንድ ስፓይስ አንድ የሻይ ማንኪያ ወይም ቲስፑን ተብሎ የሚጠራው አንድ የሻይ ማንኪያ ማለት ነው 5 ግራም ማለት ነው። 5 ግራም እያንዳንዱ ስፓይሶች ኮረሪማ፣ መከለሻ፣ ሮዝመሪ፣ ጋርሊክ ልክ እነዚህ በግራም ነው የሚለኩት ማለት ነው። እና እነዚህ ምንድን ነው ስፓይሶች አጠቃላይ የስፓይስ አይነቶች 5 ግራም ነው የምንጠቀም፣ ሳልት 5 ግራም ነው የምንጠቀም። ስለዚህ ምክንያቱም ጨው ሲበዛ አጠቃላይ ለሰው ልጅ ያለውን ጥቅሙ ይልቅ ጉዳቱ ስለሚያመዝን እያንዳንዱ በተማሩ ባለሙያዎች ኤክስፔሪየንስ ባላቸው ባለሙያዎች ነው እየተሰራ ያለው ማለት ነው።